እኔ በጣም እንደው ቤተሰቦችን እንደው በጣም እንደው መለመን የምፈልገው ነገር አለ። ምንድነው ታውቂያለሽ? የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩም ፎር ይርስ። ወንድምና እህት ተጣልተው ለአመታት አይገናኙም፣ ለአመታት አይነጋገሩም። መጨረሻው ላይ ሲደርስ ይቆጭሻል። ልክ የሆነ ትልቅ ነገር እንደተፈጠረ በኋላ እኮ ስትጠይቂያቸው እኮ በጣም ሲሊ የሆነ ምክንያት ነው። እንዲያርገኝ ነው። ወንድም ለወንድም ሲያወራ አይተሻል? እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ለአንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብርሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን እወድሃለሁ፣ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ፣ ባለውለታዬ ነህ አንተ፣ እንዲህ አድርገህልኛል፣ እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም፣ ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። እንዴ ሂዝጎና የለም ይቆጫል። ግሬትፉልነስ ብዙ ነገር አለ ልናመሰግን ግሬትፉል የምንሆንበት በጣም ብዙ ምክንያት። ጉንፋን ይዞሽ እኮ ተኝተሽ ከዛ ጤና ያይሆንሽባቸው ቀኖች ትዝ ይሉሽና ወይ ጉድ ጤና እንደዚህ ነው እንዴ በጣም ይሄን ያህል ነው ትያለሽ። አሁን አሜሪካንን አነሳሽ። እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትኔ ዶክተር ሆኛለሁ አሜሪካ መሄድ እዛ ሬዚደንሲ መስራት ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛል። አሜሪካ ነው ደስታዬን ያስቀመጥኩት። አሜሪካ ሲሄድ ደስተኛ አልሆንኩ። ተመልሼ መጣሁ። በ6 ወር ነው የቆየሁት። ስለዚህ የያዝኩት ቀጠሮ ልክ አልነበረም ማለት ነው። ሜዲካል ተማሪዎች ሆነን ግራጁዌት ስናረግ የምናረግባትን ቀን ነበር የምንጠብቀው፣ ዶክተር ተብለን የምንጠራባት ግራጁዌሽን ቀን መጣ። ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበርና እንደዚህ ይዤው ነበር ውስኪው። አይ ዋስ ሶ ዲስአፖይንትድ። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። እዛ ጋር ነው ያስቀመጥኩት ጎል እሱ ነው። ከዛ ጎሉ ጋር ስደርሽ ይሄ ነው እንዴት ያለሽ በቃ ዶክተር ተባልኩኝ። አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኑ፣ ባላችሁ ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት፣ ኢንጆይ ማድረግን ፍጠሩት። ግን ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ምን ህይወታችን ጣፋጭ ነው። ለምሳሌ ልጆች ያላቸው ሰዎች ይኖራሉ። የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ አያመሾ ነው የሚመጡት። ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ አያውቋቸው። ሳያውቋቸው ልጆቹ የሚያድጉት ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውላል። የት ያውቃል አንተ ማታ ከተኙ በኋላ ነው የምትመጣው። እና ቀንሰን ልጆቻችንን ኢንጆይ ማድረግ፣ ህፃን እያሉ ዳያፐር መቀየር፣ አባትም ሆኖ ጡጦ ማጠጣት። የግድ አንቺ ወይ ውሰጅና ጠጪው ወይ ውሰጅና ዳያፐሩን ቀይር፣ አንተ ቀይር እንጂ አንተ ቀይርለት፣ ኢንጆይ አድርገው፣ ጡጦን አጠጣው፣ ምግቡን አብላው። ልጆቻችንን ሲያድጉ ማየት እኔ በዚህ እግዚአብሔርን አመሰግናለሁ። ልጆችን እያንዳንዱ ህይወታቸውን እድገት እያየኋቸው ነው ያደጉት እስካሁን ድረስ። አሁን ቲኔጀርስ ሆነው ትንሽ ነፃነታቸው ምናምን እያሉ ነው እና ግን ከህፃንነታቸው ጀምሮ
በቃ ያየሁት ነው ያደኩት። ኢንጆይ አድርጌያቸዋለሁ። ግን ልጆች ብቻ አይደለም ወንድም እህቶችሽን ኢንጆይ አድርጌያቸው። ፋሚሊ ያጎትሽ ልጆች፣ ያክስትሽ ልጆች፣ ወንድም አሁን በየቤተሰቡ ወንድምና እህት ተጣልቶ የሆነ ጠብ መቀያየም የሚባል ነገር እንዴት እንደምጠላው ልነግርሽ አልችልም። ተቀያይመው ተጣልተው እህትሽን ኢንጆይ አድርገት ቁጭ ብለሽ አውሪያት። በወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫወቱ፣ ኢንጆይ አድርጉት። ፋሚሊ ኢንጆይ ማድረግ። እናት አዛውንት እናት ትኖራለች። በግድ ነው ሄዶ የሚጠይቋት። አዛውንት አባት ይኖራሉ። በግድ ነው ሄዶ የሚጠይቀው። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። እና ፋሚሊ እነዚህ ሰዎች አሁን የቆጫቸው ምንድን ነው? ከልጆቼ ጋር ጊዜ አልወሰድኩም። አባቴ ሲለምነኝ እናቴ ቪዚት አድርገኝ እያለች፣ ጥናቱ የተጠናው አሜሪካን ሀገር፣ እናቴ ቪዚት አድርገኝ እያለች ስትለምነኝ እናቴን ሄጄ አላዋራትም ነበር። ምን አለበት ጊዜ ብሰጣት ኖሮ ለእናቴ፣ ምን አለ ለእህት ወንድሞቼ ጊዜ ብሰጣቸው ኖሮ የሚል ነው። እንዲህ ህይወት ሊያልፍ አሁን ብዙዎቹ ኤክስኪውዛቸው እሱ ነው። ለልጄ ነው ብዬ ይላሉ። በጣም ትራቨል ያደርጋሉ፣ የሉም ቤት ውስጥ። ልጆቹ ከተኙ በኋላ ነው የሚመጡት። ምናልባት ጠዋት ሲነሳ ሃይ ምናምን ተባብለው ይወጣሉ። ልጆቹም ወደ ትምህርት ቤት ይሄዳሉ። ግን እሱ ልክ አይደለም። ሲያድጉ ያጧቸዋል። ምንም ከገንዘቡ ይልቅ የሚሰጧቸው ፍቅር ነው የሚበልጠው፣ የሚሰጧቸው ጊዜ ነው የሚበልጠው። ሌላው እኔ በጣም እንደው ቤተሰቦችን እንደው በጣም እንደው መለመን የምፈልገው ነገር አለ። እንደው ታውቂያለሽ፣ የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩ ፎር ይርስ። ወንድምና እህት ተጣልተው ለአመታት አይገናኙም፣ ለአመታት አይነጋገሩም። መጨረሻው ላይ ሲደርስ ይቆጭሻል። ልክ የሆነ ትልቅ ነገር እንደተፈጠረ በኋላ እኮ ስትጠይቂያቸው እኮ በጣም ሲሊ የሆነ ምክንያት ነው። እንዲያርገኝ ነውና በፍጹም እህትሽን አትቀይሚያት፣ ታረቂያት። ወንድምህን እህትህን ታረቅ። ፋሚሊ ውስጥ ይሄ መቀያየም ማለት ቂም ይዞ ምናምን መቀመጥ የሚባል ነገር እሱ ማስወገድ አለባቸውና ፋሚሊ ጊዜ ነው። እኔም ፕሮግራም ካያችሁ በኋላ ወስኑ። እህትሽ ጋር የጣላሽበት ምክንያት ምንድን ነው? በጣም ሲሊ ምክንያት ነው። ሌላ ሰው ቢሰማው በጣም ሲሊ ነው። ስለዚህ ከእህቶች ከወንድም ከፋሚሊ ጋር ያለ መቀያየም ማስወገድ፣ ጊዜ መውሰድ፣ ፋሚሊያቸውን ኢንጆይ ማድረግ፣ ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ለአንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብረሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው የምንኮሳተርባቸው ልጆቹ ላይ። በጣም አጎት ተወኝና የእህት ልጅ የአጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር፣ ትምህርት እንዴት ነው? እንዴት እያረክ ነው? እንዴት አረክ ምናምን እንላቸዋለን። እንዲህ ፍቅር ስጣቸው፣ እቃፋት፣ እንደምትወዳት ነገራት እና ጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ወዳምን። we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም፣ አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ፣ ባለውለታዬ ነህ አንተ፣ እንዲህ አድርገህልኛል፣ እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ። እኔ አሁን እለማመደዋለሁ። ሰዎችን ሳገኝ አፕሪሼት አደርጋቸዋለሁ፣ አመሰግናቸዋለሁ፣ ያለኝን ውስጥ የሚሰማኝን አክብሮት፣ ፍቅር ነግራቸዋለሁ። እና መለመድ አለበት ይሄ። ለዚህ ይቆጭሻል በኋላ። እናቴ እኮ ወይ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው።
ፍቅሬን የምገልጽበት በቃላት ብቻ አይደለም፣ ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። እንዴ ሂዝ ጎን ናው የለም ይቆጫል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ቡና አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማድረግ፣ አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ደህና ነሽ? ደህና እንዴት ነህ? ደህና ወንድሞቻችን ነው። ወንድም ለወንድም ሲያወራ የተሻለ እንዴት ነህ? ደህና ነህ? ሰላም that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። ከዛ ፍቅርን መግለጽ፣ አክብሮትን መግለጽ፣ ውለታን መግለጽ። አንቺ እኮ እንደዚህ አድርገሽልኝ። እኔ አሁን እህቶቼ ያሉ እና ሁልጊዜ እነግራቸዋለሁ። ኢትዮጵያ ቴሌቪዥን ላይ ተቀምጬ ተናግሬያለሁ። አንዷ ልጅ እያለሁ ጀምሮ ልብስ ትልክልኝ ነበር። ሐኪም እስከመሆን ድረስ ልብስ የምትልክልኝ እሷ ነች። አሁን ኦልሞስት ባገኘኋት ቁጥር አዲስ ሰው ካለ እናገራለሁ። አይገርማችም? እሷ እኮ ነች ከልጅነቴ ጀምሮ ልብስ ትልክልኝ ነበር። እሷ የምትልከውን ልብስ ነው ለግራጁዌሽን ራሱ ያመጣችልኝ እለዋለሁ። እደግመዋለሁ። ደስ ነው የሚለው። ሌላዋ እህቴ ደግሞ ሜዲካል ስኩል ስማር ስፖንሰር አድርጋኛለች። በወር የተወሰነ ብር ልካልኛለች። ካናዳ ነበር የምትኖር። ሳገኛት ሰው መካከል ስንሆን አይገርማችም? እሷ ነች እኮ። ያችኛው አስቴር ነው ስሟ፣ እታለም ነው የምንለው። እችኛዋ ደግሞ ሂሩት ነች። ሂሩት ቶሮንቶ ነው የምትኖር። ሂሩት ነች እኮ እኔ ስፖንሰር ያደረገችኝ እኮ በ6 ዓመት ስማር እኮ ደጋግሜ እናገራለሁ። ኢትስ ጉድ። ሁለታቸውን ነው እየተናገርኩ ያለሁት። አንድ ቀን አንዲት ነገር አድርገሽልኝ ከሆነ እሷን ደጋግሜ እናገራታለሁ። ደጋግሜ አንድ ጊዜ ቢሮ አንዲት ሴት መጣችና ካዛንቺስ ቢሮ ነበረኝና ከዛ ፊት መታለች። በኋላ አንድ ቀን ስትመጣ የሆነ ፎጣ ይዛ መጣች። ፎጣ ነው እኮ። ከዛ ምንድነው ይሄ አልኳት። አይ በታች ቀዳዳ ስር ንፋስ ስለሚገባ እንዳይበርድ ብዬ ነው አለች። ወይኔ የሚገርም ነው። አልለበስኩትም እኔ ፎጣውን አጣጥፌ ያስቀመጥኩት፣ ግን ሁሌ አነሳታለሁ ሁላችን ነገር። እና አንድ ጊዜ አሜሪካ ሲሄድ ጠራኋትና ውስጥ የተሰምቶኝ ቢሮ ውስጥ የነበረውን ሶፋ ምናምን በሙሉ አስጭኝ የሰጠኋት። የ20 ብር ፎጣ ነው ያመጣችልኝ። ስለዚህ አፕሪሼት ማድረግ፣ ማመስገን፣ ፍቅርን መግለጽ በኋላ እንዳንጸጸት ያደርገናል።